እንዴት እያደረገች ነው? እያት ሳባን ሳራን እያት ወይ ሳባ ናት። አፍ የምትገባልኝ ሳባ ናት። ወላሂ ካፌ የምትገባ ሳባ ናት። ኢትዮ ሳባ በጣም እንዴ እኔ እንደሳለው ታውቁ ስልክሽን እንደትሞጨበት ወይ አንቺ ያለሽ ነው ለነገሩ እኔ እያለሁ አንቺ እያለሽ ነው የምታዘርፊ። አረ ከዛ በባለፈው ገበያ ውስጥ እኮ ቀርጫለሁ። ሮራራይሽ ዋናው ገበያ ላይ ወላሂ እኔ ራሱ እዚህ ላይ ራሱ መቅረጽ ይደብረኛል፣ ፈራለሁ። እንኳን ዋናው እቃውቱ ሰፈር ሂዳ ቪዲዮ ሰርታለች። የሌቦች ሰፈር ለምን አልተወሰደብኝም ብላ ነው መሰለኝ ስልኳን። አይደለም እኔን የሚቀርበኝ ሰው የለም። ማንም ሰው አይቀርበኝም። እሺ ታርበክሽ ያምረኝ ነው እንደዚህ ነው የምላችሁ። በይድግ መዛ አካባቢ ሄደሽ ስትቀርጥ እንዳላይሽ እንደው እኔ ነግሬሻለሁ። እንግዲያማ ማለት ነው ሰው ራሱ ስልክ አይወለድ። ጎንደሬ ነሽ እንዴት? እና ታዲያስ? ኧረ እባክሽ ጎጃም ይመስልሽኝ? ጎንደሬ ነኝ። እና ጎንደሬ ጀግና ነን ነው። ማንንም አልፈራም። ደብረ ታቦር ልጅ የሆነች ሴትዮዋን ብትረዷት ወላሂ በዓል ቪዲዮ ላይ ባላ ነው የምላችሁ። አይታችኋላ? አሁን ያስገባውላችሁን ቪዲዮ እንድትረዷት ፈልጋለሁ። ወላሂ እውነቴን ነው። ሚዛን ነው እንትን የምትል ልጇን ይዛ ምናምን ግን ሰበሩባት። እንድትረዷት ያው ቤተሰቦች እየሄድ ነው። ከመምጣቴ ቁጭ እንዳልኩኝ ተደወለብን። ገቢያሽ ነው ያሏት። ገቢያሽ ነው ያሉሽ? የኪራይ አከራይ ጉድ የሚሰጡ እኔ እኮ ኪራይ አላውቅም። የኔ መቤት ኪራይ ታችን ማለት ነው። አዲስ አበባ ያለችና ወረቀቱን ኦሪጂናል ወረቀት ያስፈልጋል ተብላ ከዛ በመሽታልካጁ ማለት ዛሬ ደረሰ። ከዛ የወረቀት ሲደርስ ተወካይዋ ምን ያለችሽ? ቻር ሁሉ እመኝልሻለሁ። ቻር ይቅጠምሽ። እኔ እኮ በነገራችን ላይ ግንባሬ ጥሩ ነው። ደግሞ አንቺ ጋር ስትገና ወላሂ ሱቅ ስትመጣ ነው የምላችሁ። መጡ የማያውቀው ሰው ሁሉ ይመጣልኝ። ደውሎ የማያውቀው ሰው ሁሉ ይደውላልኝ። አሁንማ በቃ እያመጣው እዛው ሱቅ ለምን አትቀጥሪኝ? ቆይ ጋይዝ ልጆች ለምን አትቀጥረኝም? በሉ ለምን አትቀጥሪኝም? ሱቅ ደህና ከሆነ ቀጥርሻለሁ። እዛ ቁጭ ብዬ መቅጠር ሳይሆን አንቺ ሰርተሽ የራስሽ ሱቅ እንድትጀምሪ ነው የምፈልገው። የሽፎን እንትን እንድትጀምሪ እፈልጋለሁ። ጎበዝ ሁነሽ ስሪና ማለት ነው። እኔማ እጀምራለሁ። ቤተሰቦቻችን ደግሞ እንደሚያዙን እርግጠኛ ነን። አያሳፍሩንም ወላሂ ኢንሻአላህ ቢስሚላህ። እንደዛ ነው እንድትጀምሪ የምፈልገው የሽፎን። እኔ በነገራችን ላይ ማለት ነው ንግድ ፈጣን ነው የሚያዋጣልኝ። ጎበዝ እኔ ስላልነገርኩሽ ነው እንጂ ማለት ነው ገጠር ላይ ሁሌ ማለት ነው እንግዲህ ገጠር ነው ተልጀ በ9 ዓመቴ ሸንኮራ አገዳ ነክር ነበረበት። በግ ነው ሁሉ ነበር። የሆነች በግ ተሰጥቼ ሙታልት ሞት ያለች ለኔ ተሰጥ ያለች አዝላት ሁሉ ነበረ እና እንደዛ ስለሆነ ያው የጥበብ ትንሽ ብሩ በዛ ስለሚል ሽፎን ትጀምራለች። ለጎን ደግሞ ጥበብ ምናምን ትጀምራለች። በጣም አዋጭ ስራ ነው። አዎ ሳባም ብታማክሪያት ምርጥ ግልጽ ልጅ ናት። ያላትን ነገር ታስረዳሻለች እና አንቺ ተቀጥረሽ ሳይሆን ቀጥረሽ እንድታሰሪ ነው መሆን ያለበት። ዩቲዩባችንን ደግሞ አላሳድገናሉ። በቃ ውሸት እንፍጠር። እኛ እኮ ውሸት እምቢ አለን። እንዴት አድርገን ምን ያልችልም መዋሸት እና መስሎኛውን ያስጠላን። ስራ ቦታ ራስ ያደረ መስሉኛ እንኳን አውቀሽ ነው ያደረ ቃሪያ ያደረሰ ያደረ ነው አይደለም ሰው ማለት ነው። ያደረውን ቃሪያ የዛሬ ነው ያደረውን ቲማቲም የዛሬ ነው አለልም። ምክንያቱም ለኔ ያለው እንጀራ እንትን አይደለም። ጎበዝ እንኳን ተናገርሽላል። በቃ ከወደዱ ይወስዱታል። ገብቶሻል አይናቸው አይተው ማለት ነው። እና እንደዛ ስለሆነ እኔ ደግሞ ዩቲዩብ ላይ ውሸት ለመስራት ስለማልፈልግ ነው። እስካሁን ውሸት ቢሆንማ እስካሁን ፈምስ ነበር። እና ለማንኛውም ወደ ገቢዎች እየሄድን ነው። የቻው የኢንሻ ቤተሰቦች ስቃለች። አሁን ፈገግ አለች እኮ። ኧረ ገና አሁን እኮ ገና እዛ በኋላ ግብሩ እንዴት ነው የምንችለው? ግብሩ ዩቲዩብ ስለሚያሳድግሽ ችግር የለውም። ዩቲዩብ ታሳድጉኛላችሁ ቃል ገቡልኝ። እስኪ ዩቲዩብ ቦታው ደግሞ
እቺ ደራ ወቀስ በይ ደቀርት ቀስ በይ አያምርም? በጣም ነው የሚያምረው። ወላሂ እዛ ጋር ታያችሁት ስትሬት ሞዴል ትሆናለህ። ቀሚስ ሞዴል አዎ፣ እኔም እኛ ምን ሆን ይችላል ሞዴልም ነው ወደዚህ ስታዩት ደግሞ እየወጣን ነው ወላ 10 ደቂቃ ይሆናል የቆየ ነው። አይሆንም ወዲያው ነው የተደወለብን። መጀመሪያ አታሳይኝ አይኔን ከተማው ይሄን ይመስላል። ወላ ዙርና ላሳያል። እዚህ ነው ተታከሩት እየመጡ የሚጫፈሩት ወይ አንቺ ልጅ አረ እንዴት እያደረገች ነው? እያት ሳራን እያት ወይ ሳባ ናት። አፍ የምትገባልኝ ሳባ ናት። ወላሂ ካፍ የምትገባ ሳባ ናት። ኢትዮ ሳባ በጣም እንዴ እንደ ሳገውን ታውቁ ታቆማለች እንዴ? እሷ እኮ እንዳንቺ ናትኝ። ለነገሩ የቆቀጭና ነበር ወፍራም አይደለሽም? አዎ እንዴ ከተማው ይሄን ይመስላል። ስልክሽን እንዳትሞጨበት እዚህ ወይ ይትፋለ አንቺ ያለሽ ነው። ለነገሩ ነው ያያለው አንቺ ያለሽ ነው የምታዘርፊ። አረ እኮ በባለፈው ገበያ ውስጥ እኮ ቀርጫለሁ። ራይጭሽ ዋናው ገበያ ላይ ወላሂ እኔ ራሱ እዚህ ላይ ራሱ መቅረጽ ይደብረኛል፣ ፈራለሁ። እንኳን ዋናው አቃውጡ ሰፈር ሄዳ ቪዲዮ ሰርታለች። የሌቦች ሰፈር ለምን አልተወሰደብኝም ብላ ነው መሰለኝ ስልኳን። አይደለም እኔን የሚቀርበኝ ሰው የለም። ማንም ሰው አይቀርበኝም። እሺ ታረጋግሽ ያምረኝ ነው እንደዚህ ነው የምላችሁ። በይድግ መዛ አካባቢ ሄደሽ ስትቀርጭ እንዳላይሽ እንደው እቀርጽ እኔ ነግሬሻለሁ። እንግዲያማ ማለት ነው ሰው ራሱ ስልክ ያወራን ታውቂያለሽ። እኔ ስልክ ነካትቼ ነው የምሄድ እዛ አካባቢ ሳልፍ ግን እንኳን ቪዲዮ የምቀርጽ እኔ ጀግኒት የኔ ቆንጆ ጎንደሬ መሰልኩኝ። ይቅርታ አድርጊልኝ። ጎንደር ታዲያ ይወለድ ጎንደሬ ነሽ እንዴት? እና ታዲያስ ኧረ እባክሽ ጎጃም ይመስልሽኝ? እና ጎንደሬ ጀግና ነን። ማንንም አልፈራም። ደብረ ታቦር ተብጄ የሆነች ቲክታከር አለች ጸጥ ሲሉባት ቪው ምናምን ሲቀንስባት ማለት ነው። እኔ ግን አንዳንድ የምታናድዱኝ ፌመሶች ስትባሉ እኔ የጎጃም ባህልን ማስተዋወቅ ወደኋላ አልልም። ማን ተስተዋወቂ ብሏት ነው አሁን? ማንም እባላለሁኝም ዝም ብላ አጀንዳ ለመፍጠር የሆነ ግርግራው ለመታወቅ ጭርስላ ኮሜንት እንዳለ ወላሂ ጭርስ እዚህ ነው እየመጣሽ የምትሰራ እዚህ ነው የምትውል። ከዚህ አሁን ከገባንበት እዛ ነው ብዙ ጊዜ የምሰራ እና ፌመስ ናተኝ። ስሟን አልጠራትም ብቻ የኛ ሀገር ልጅ ናት። እዚህ ጥበብ ትሸጣለች። ዋርከው አወሻታ አዲስ አበባ ደግሞ አሁን በቅርብ ጀምሬያለሁ ብላለኝ። በሱቅ ይሁን በኦንላይን አለው አለም እንደነ ሳባ ስርዓታቸውን አይይዙም እንዴ? ሳባ ወላሂ ስርዓቷ ስነ ስርዓት ያላት እንዴ በነገራችን ላይ ሳባ ጎረቤት ነች። ታውቂያለሽ? እሷም አንደራደርም። ሳባ እኔና ሳባ እና እንደዚህ በሃይማኖት በዘር ምናምን እየመጣችሁ የምትከፋፍሉን ሰዎች አቁሙልን። ፕሊዝ ዶንት ስቶፕ በጣጥሽው በጣም እና ቤተሰቦቻችን ሰላም ሁኑ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ታደራ እቺን ሴትዮዋን ብትረዷት ወላሂ ባላ ቪዲዮ ላይ ባላ ነው የምላችሁ። አይታችኋላ? አሁን ያስገባውላችሁን ቪዲዮ እንድትረዷት ፈልጋለሁ። ወላሂ እውነቴን ነው። ሚዛን ነው እንትን የምትል ልጇን ይዛ ምናምን ግን ሰበሩባት እንድትረዷት